አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ዩቲዩብ ተከታታዮቼ? ለመጀመሪያ ጊዜ በቪዲዮ ስንገናኝ ከዚህ በፊት ቁርአን ምናምን ነበር የምለቀው። ካሁን በኋላ በብዛት በቪዲዮ እንገናኛለን። ዛሬ እንደ ጅማሬ ያክል የምንሰራውን ስራ ምናምን ነው እንትን እያልኩላችሁ ያለሁት። ሱቅ ነው ማስጎበኛችሁ። መጋረጃ ምናምን የሚሸጡ ሱቆች አሉ። ከነዋጋ ዝርዝራቸው አስረዳችኋለሁ። ቪዲዮ ድምጽ ተበላሽቶ ስለነበረ እንደገና እንደ አዲስ ሰርቼለት ነው ድምጽ እና መጋረጃዎቹ ባለ ሁለት ተከፋች ናቸው። ከውስጥ ባለ ገበር ከለር አላቸው በተለያየ ከለር። እነዚህ ለሳምፕል የተሰቀሉ ናቸው። ዋጋቸው 3800 የመጨረሻ ዋጋቸው ሲሆን የዱባይ እቃዎች ናቸው። በጣም ነው የሚያማምሩት። በእነዚህ ከለር አላቸው። በፒንክ፣ ወይነ ጠጅ፣ ቢጫው ከለር፣ ሽሮ ከለር፣ ሰማያዊ፣ ፈዛዛ ሰማያዊ በሁሉም ከለር አላቸው። የምትፈልጉትን አይነት መጋረጃ ስልክ ቁጥር እዚሁ አስቀምጥላችኋለሁ ከስር። በዛ እንትን በሉ። ሌላ ፍራሾች አሉ። ፍራሾች እንደዚህ የሳሎን መፈረሻዎች ሲሆኑ ኢትዮፎም የሚባሉት አንደኛ የሚባሉት ፍራሾች ናቸው። ዋጋቸው 2200 የመጨረሻ ዋጋቸው ነው። በአስተያየት የኦንላይን ስራ ስለሆነ 2200 ዋጋቸው ነው። መጋረጃ ከተገዛ ፍራሽ እናንተን አብረው ያስፈልጋል ማለት ነው። ይሄ ደግሞ አዲስ የመጡ የሲጥ የሚባሉ ምንጣፎች ናቸው። በውጭ ሀገር አረብ ሀገር ምናምን ከፈርሻ ስር የሚደረጉ ሲሆን እዚህ ደግሞ በከለር ተሰርተው በጣም በሚያማምሩ ከለሮች በረንዳ ላይ ከቤተሰብ ጋር ሰብሰብ ብላችሁ ምናምን ቡና ሻይ ስትጠጡ ወደ ውጭም ወጥታችሁ መዝናናት ከፈለጋችሁ መናፈሻ ቦታ ምናምን ይዛችኋቸው ሄዳችሁ የምታነጥፏቸው አይነት ምንጣፎች ናቸው። በተለያየ ሜትር ስፋት አሉ። ከለር በሁለቱም ሳይድ መጠቀም ትችላላችሁ። በተለያዩ ከለሮች አሉ። እነዚህ ዋጋቸው 1500 ብር ነው። እንደ ሜትራቸው ይለያያል። ትናንሾችም አሉ። በመስገጃ ሳይዞች አሉ። በተለያዩ ሳይዞች አሉ። ይህን ይመስላሉ ማለት ነው። ፍራሾቹ አሁን እነዚህ ቶፖሞቹ ያሳየኋችሁ የሳሎን ሲሆኑ ዋጋቸው የሚቀንስ ደግሞ ኒው ፍላወር በሚባሉ በእነዚህም አሉ። እነዚህ 2100 ሲሆኑ እነዛ 2200 ያልኳችሁ ናቸው። ሌላ ደግሞ በቀጫጭኖችም አሉ። ለህፃናት መኝታ ምናምን የሚሆኑ በእነዚህ ሳይድ ማለት ነው። ቀጭን ናቸው። ዋጋቸውም ቅናሽ ነው። 1008 ነው ዋጋቸው። ለህፃናት መኝታ ምናምን የሚሆኑ ናቸው። እነዚህ ደግሞ ትላልቅ ለሜትር ከ50 አልጋ በትልቁ ባለ 24 ሜትር ከ50 ባለ 24 የሚባለው የአልጋ ፍራሽ ሲሆን ዋጋው 8000 ብር ነው። ጸደይ ፍራሽ ነው። ጸዱት። ይሄንኛው ደግሞ በትንሹ እንደዚሁ ለልጆች ምናምን መኝታ የሚሆን ሲሆን ለሁለት ሰው የሚያስተኛ ባለ 1 ሜትር ነው። ባለ 24 ሜትር ከ50 ዋጋው 2500 ብር ነው። ሌላዎቹ እንግዲህ ትራስ አለ። የሳሎን ትራስ ፍራሽ ላይ የሚደረደሩት የትራስ ልብስ ብቻ የሚጠለቅባቸው ማለት ነው። እነዚህ ትራሶች ዋጋቸው በፍሬ 300 ብር ሲሆን እንደፈለጋችሁት መጠን እናቀርብላችኋለን። ችግር የለውም። ትራሶቹን ከጨረስን ሌላ ምን ያስፈልጋል? ቤትን ለማስዋብ የአልጋው ልብስ ኮንፈርት ያስፈልጋል። ኮንፈርቶች በጣም ጽድት ያሉ የሚያማምሩ ኮንፈርቶች አሉ። አንድ ሁለቱን ከፍቻ አሳያቸዋለሁ። እነዚህ ኮንፈርቶች ለሜትር ከ50 አልጋ የተሰሩ ሲሆኑ በጣም ነው የሚያማምሩት። የራሳቸው የትራስ ልብስና አንሶላ የፍራሽ አንሶላ አብረው ያላቸው ናቸው። በጣም ነው የሚያማምሩት። ዋጋቸው እንደ ኳሊቲያቸው ይለያያል። አሁን ይሄ ከፍቼ ማሳያችሁ ቆይ እንዳይቆሽሽ ፍራሽ ምናምን እያነጠፍኩለት ነው። እዚህ ጋር ፍራሽ ላይ ዘርግቻ አሳያችኋለሁ ውስጡ ምን እንደሚመስል። በጣም አሪፍ ነው፣ ደስ ይላል። ይሄንኛው ዋጋው ትንሽ ቀነስ ያደርጋል ከሌላ። ሁለት አይነት ነው ያለኝ። አንድ በእነዚህ ያሉ ውስጣቸው ላይ ልዩነታቸውን አሳያችኋለሁ። ይሄ የአንሶላው ልብስ ነው፣ የፍራሹ ልብስ ማለት ነው። እነዚህ ሁለቱ ደግሞ የትራስ ልብሶቹ ናቸው። ይሄንኛው ዋጋው 4500 ብር ነው። ቀነስ የሚያደርገው ነው። ልዩነቱም ይሄ እንደምታዩት ከዚህ ከውስጡ ለሙቀት ለምናምን የሚሆን አይነት ኮንፈርት ነው። ይሄ አለ
ልክ ከፍቻ አሳያችኋለሁ። ያንኛው ደግሞ ባለ 5000 ብር ነው። ያንኛው በጣም ነው የሚያምረው። ከለሩ ራሱ ልዩ ነው። በጣም ያምራል። ያንኛውን ከፍቼ ላሳያችሁ። በሽሮ ከለር ነገር ነው። በጣም ነው የሚያምረው። ከለሩ በጣም ነው የወደድኩት እኔ ራሱ። የዲዛይኑ ኮተት ምናምን የበዛበት አይደለም። የሆነ ሰላም ያለው ነገር ነው። ኮተት ያልበዛበት ዲዛይኑ በቀረብ አድርጌ በካሜራ አሳያችኋለሁ። በጣም ነው የሚያምረው። የሆነ ኮተታ ኮተት ስዕላ ስዕል ያልበዛበት ነገር ነው እና ከውስጥ ደግሞ እንትኑ በጣም ነው የሚያምረው። ከላይ ይህንን ይመስላል። ዲዛይኑ ያልኳችሁ እነዚህ ናቸው። ከርቀት ትኩረት የማይስቡ ካላሩ በጣም የሚያምር እንግዲህ ያው አዲስ ለሚያገቡ ሰዎች ከውስጥ ኳሊቲ ያልኳችሁ ይሄ ነው። ውስጡ ለብርድ የሚሆን አለ በጣም የሚያሞቅ እንደዛ ነገር ነው። በጣም ነው ደስ የሚለው። ኮምፎርቱ ይሄንኛው ዋጋው 5000 ብር ነው። ከዛኛው የሚለየው በ500 ብር ብቻ ነው። ትንሽ ይሄ ኳሊቲ እንትን ስላለበት ነው። ይሄም ልክ እንደዛኛው የራሱ የትራስ ልብስና የፍራሽ ልብስ አንሶላዋ የራሱ አለው ማለት ነው። ይህንን ይመስላል እና በቃ ቤተሰቦቻችሁ የሚያገቡ ሰዎች ካሉ ስጦታ መግዛት ከፈለጋችሁ ለራሳችሁም በተለይ በውጭ ሀገር የምትኖሩ ሰዎች ገዝታችሁ ማኖር የምትፈልጉ ካላችሁ ስትመጡ የምትጠቀሙበት ጸድ ኳሊቲ የሆነ ኮምፎርት ነው ማለት ነው። ይሄ ወሎ የፈለጋችሁት ቦታ እናደርሳለን። ከደብረ ብርሃን እስከ ራያ ድረስ የፈለጋችሁት ቦታ አደርሱ በሉ እናደርሳለን። ሌላው ኮምፎርት ከጨረስን ብርድ ልብሶች አሉ። ብርድ ልብስ በ9.5 ኪሎ ባለ 12ቶችም አሉ። ከፈለጋችሁ አመጣለሁኝ። ባለ 4.5 ትናንሾች አሉ። እነዚህ መካከለኛ 9.5 ኪሎ ናቸው። ከፍቼ ላሳያችሁ። እነዚህንም የምትፈልጉ ካላችሁ እዛዙ። ዋጋቸው የእነዚህ የብርድ ልብሶች ዋጋ ደግሞ 4500 ብር ነው። ጸድ የሆነ ብርድ ልብሶች ናቸው። በጣም ነው የሚያማምሩት። እነዚህን ይመሳሰላሉ። ሌላ የምትፈልጓቸው ብዙ እቃዎች ካሉ ኮመንት ላይ ብቻ ጻፉልኝ። ስልክ ቁጥር የቴሌግራም ስልክ ቁጥር አኖርላችኋለሁ። በውስጥ አናግሩኝ። የምትፈልጉትን እቃ እዘዙኝ። ያላችሁበት የፈለጋችሁት ቦታ እናደርስላችኋለን። ብዙ ብርድ ልብሶች አሉ። እነዚህ አንዷ ናቸው። ያወጣው አሳያችኋለሁ። 9.5 ኪሎ ብርድ ልብስ ይህንን ይመስላል። ኮንፈርቶችም ከፊት ለፊት እንደምታዩቸው ብዙ ኮንፈርቶች አሉ። እነዚህ ከሳምፕል የመጡ ናቸው። ፍላጎታችን እያየን በብዛት እናመጣለን። ሀሳብ አስተያየታቸውን ብቻ ንገሩን። እነዚህን የመሳሰሉም ብርድ ልብሶች አሉ ከብዛት እንደ ፍላጎታችሁ የፈለጋችሁት ቦታ እናደርሳለን። ይሄ ለዛሬ ለመጀመሪያ ያክል የተሰራ ቪዲዮ ነው። ወደፊት በተለያዩ ጸዴ ሀሳቦች እና በተለያዩ አይዲያዎች በሰፊው እንገናኛለን። ለዛሬ ግን በዚሁ ይብቃን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሁኑልኝ። ቻው ቻው።